ሶስት ነገሮች እውነት ናቸው። ማንኛውም የተበደለ ሰው ለአላህ ብሎ በደሉን የተወ እንደሆነ አላህ ተባረከ ወተዓላ በይቅር ባይነቱ ይረዳዋል፣ ያከብረዋል። ሁለተኛው ማንኛውም የሰው ልጅ ለሰዎች በጎ ነገር ማድረግን ፈልጉ፣ አጅርን ፈልጉ፣ ኸይርን ፈልጉ፣ የተቸገረን ሰው መርዳት ፈልጉ የስጦታን በር የከፈተና መስጠት የጀመረ እንደሆነ ኢላ ዛደሁ ላሁ ቢሃ ከትራ በዚህ ስጦታው አላህ ሀብት ቢጨምርለት እንጂ ለዝና ሳይሆን ለታይታ ሳይሆን ለፍክክር ሳይሆን ለአላህ ብሎ የተቸገረን ለማብላት ብሎ በረሃብ የደረቀ አንጀትን ለማራስ ብሎ መስጠት የጀመረ ሰው ይህን የስጦታ የመስጠት በር በመክፈቱ ምክንያት አላህ የርዝቅ በር ይከፍትለታል፣ አይቀንስም፣ ይጨምርለታል። መስጠት በር የሚሸርጡ ኢኽላስ። ሶስተኛው ደግሞ ወማ ፈተሐ ረጁሉን ባበ መስአለቲን ዩሪዱ ቢሃ ከትራ ሀብቱን ንብረቱን ማብዛት ፈልጎ የልመናን በር የከፈተ ሰው ደግሞ ኢላ ዛደሁ ላሁ ቢሃ ቂላ ማጣትን መቸገርን ቢጨምርለት እንጂ የሰው በመቀበሉ ሀብቱ አይጨምርም።